ጸጉርን በፍጥነት ለማሳደግ የሚረዱ 5 ተፈጥሯዊ ሚስጥሮች። ጸጉራችሁ እንዲረዝምና እንዲወፍር ትፈልጋላችሁ? ውድ የሆኑ የኬሚካል ውጤቶችን ከመግዛታችሁ በፊት ቤታችሁ ውስጥ በሚገኝ ቀላል ነገር ተአምር መስራት ትችላላችሁ። ዛሬ በሳይንስ የተረጋገጡና በተግባር ውጤት ያመጡ 5 ተፈጥሯዊ የጸጉር ማሳደጊያ ዘዴዎችን አሳያችኋለሁ። እስከ መጨረሻው አብራችሁን ቆዩ። የመጀመሪያው የሮዝመሪ ውሃ ወይም ቅባት። ሮዝመሪ በአሁን ጊዜ በዓለም አቀፍ ደረጃ ለጸጉር እድገት ቁጥር 1 ተፈጥሯዊ መፍትሄ ተብሎ እየተጠቀሰ ነው። ጥቅሙ የራስ ቅል ውስጥ የደም ዝውውርን በመጨመር የጸጉር ስሮችን እንዲነቃቁ ያደርጋል። ጥናቶች እንደሚያመለክቱት እንደ ሚኖክሲዲል መድኃኒት ውጤታማ ነው። አዘገጃጀቱም ትኩስ የሮዝመሪ ቅጠልን በውሃ ውስጥ አንተክትኮ ማቀዝቀዝ፣ ከዚያም ውሃውን በየቀኑ ጸጉር ስር በመርጨት ማሳጅ ማድረግ፣ መታጠብም አያስፈልገውም። ሁለተኛው የቀይ ሽንኩርት ጭማቂ ኦኒየን ጁስ። ሽታው ትንሽ ቢከብድም ውጤቱ ግን አስገራሚ ነው። ጥቅሙ በውስጡ ከፍተኛ ሰልፈር ስላለው የጸጉር መቆራረጥን ይከላከላል። ኮላጅን እንዲመረት በማድረግ አዲስ ጸጉር እንዲበቅልም ይረዳል። አዘገጃጀቱም ቀይ ሽንኩርትን ፈይቶ ጭማቂውን ብቻ ማውጣት፣ ጭማቂውን ጸጉር ስር በመቀባት ለ30 ደቂቃ ማቆየትና በሻምፖ መታጠብ። ሽታውን ለማጥፋት ጥቂት የሎሚ ጭማቂ መጨመር ይቻላል። ሶስተኛው የሬት ጄል ነው። ሬት ለጸጉር ጤንነት ሁለገብ ጥቅም አለው። ጥቅሙም የራስ ቅልን pH ሌቭልን ያስተካክላል። የጸጉር ቀዳዳዎችን በቆሻሻ እንዳይደፈኑ ያደርጋል። እንዲሁም ጸጉርን ያለሰልሳል። አዘገጃጀቱ ትኩስ የሬት ጄል በመውሰድ ከጸጉር ስር እስከ ጫፍ መቀባት፣ ለ1 ሰዓት አቆይቶ መታጠብ። አራተኛው የሩዝ ውሃ። ይህ ዘዴ በእስያ ሀገራት ለዘመናት የቆየ ሚስጥር ነው። ጥቅሙ በውስጡ ኢኖሲቶል የተባለ ካርቦሃይድሬት ስላለው የተጎዳ ጸጉርን ይጠግናል። ጸጉሩ እንዲጠነክርና እንዲያንጸባርቅም ያደርጋል። አዘገጃጀቱም ሩዝን ዘብዝፎ ለ24 ሰዓት ማቆየት፣ ፈርማነንት እንዲሆን፣ ከዚያም ጸጉር በሻምፖ ታጥቦ እንደ መጨረሻ ማለቅለቂያ መጠቀም። አምስተኛውና ቀላሉ የራስ ቅልን ማሳጅ ማድረግ ነው። ይህ ምንም ወጪ የማይጠይቅ ግን እጅግ ውጤታማ መንገድ ነው። ጥቅሙም በየቀኑ ለ5 ደቂቃ ራስን በጣቶች ማሳጅ ማድረግ የደም ዝውውርን በመጨመር ንጥረ ነገሮች ወደ ጸጉር ስር እንዲደርሱ ያደርጋል። ማሳጅ ስታደርጉ እንደ የጉሊት ቅባት፣ ካስተር ኦይል ወይም የኮኮናት ቅባት ብትጠቀሙ ውጤቱ ይበልጥ ይፈጥናል። ቸል ማለት የሌለባችሁ ጉዳዮች ደግሞ ጸጉር የሚያድገው ከውስጥ ወደ ውጪ ነው። ፕሮቲን፣ ባዮቲን እና ብረት አይረን ያላቸውን ምግቦች መመገብ አስፈላጊ መሆኑን እንዳዘነጉ። ሁለተኛው ደግሞ ተፈጥሯዊ ነገሮች ውጤት ለማሳየት ቢያንስ ከ1 እስከ 3 ወራት ሊወስዱ እንደሚችል መረዳትና በትዕግስት መጠበቅ። ማንኛውም ነገር ከመጠቀማችሁ በፊት ትንሽ ቆዳችሁ ላይ ሞክሩት። አለርጂ እንዳለባችሁ ማረጋገጥ እንደሌለባችሁ ማረጋገጥ ያስፈልጋል። እነዚህን ዘዴዎች በሳምንት 2-3 ጊዜ በመጠቀም የጸጉራችሁን ለውጥ ማየት ትችላላችሁ። እናንተ ተጠቅማችሁ ውጤት ያገኛችሁባቸውን ሌላ ዘዴ ካለ ኮሜንት ላይ አጋሩ። ሁለተኛው ደግሞ ጤናማ የጸጉር አያያዝ ስርዓት ነው። በሳምንት 1 ቀን ጥልቅ እንክብካቤ ማድረግ። ጸጉር በሳምንት 1 ጊዜ ልዩ እንክብካቤ ይፈልጋል። ሌላው የጥንቃቄ መልእክቴ ጸጉር ደርቆ እያለ ካበጠርከው በቀላሉ ይነቃቀላል ወይም ይነቃቀልብሻል። ሁል ጊዜ ትንሿ ወይም ቅባት በመርጨት እርጥብ ሲሆን ነው ማበጠር ያለባችሁ። ማበጠር ያለብህ ከጫፍ ጀምረ ወደ ላይ ወደ ስር በመሄድ መሆን አለበት። ይህም መቆላለፍን፣ መቆራረጥን ይቀንሳል። ቪዲዮ ከጠቀማችሁ ላይክ እና ሰብስክራይብ ማድረግ እንዳትረሱ። የመጀመሪያው የሮዝመሪ ውሃ ወይም ቅባት። ሮዝመሪ በአሁን ጊዜ በዓለም አቀፍ ደረጃ ለጸጉር እድገት ቁጥር 1 ተፈጥሯዊ መፍትሄ ተብሎ እየተጠቀሰ ነው። ጥቅሙ የራስ ቅል ውስጥ የደም ዝውውርን በመጨመር የጸጉር ስሮችን እንዲነቃቁ ያደርጋል። ጥናቶች እንደሚያመለክቱት እንደ ሚኖክሲዲል መድኃኒት ውጤታማ ነው። አዘገጃጀቱም ትኩስ የሮዝመሪ ቅጠልን በውሃ ውስጥ
አንተክትኮ ማቀዝቀዝ፣ ከዚያም ውሃውን በየቀኑ ፀጉር ስር በመርጨት ማሳጅ ማድረግ። መታጠብም አያስፈልገውም። ሁለተኛው የቀይ ሽንኩርት ጭማቂ ኦኒየን ጁስ። ሽታው ትንሽ ቢከብድም ውጤቱ ግን አስገራሚ ነው። ጥቅሙ በውስጡ ከፍተኛ ሰልፈር ስላለው የፀጉር መቆራረጥን ይከላከላል። ኮላጅን እንዲመረት በማድረግ አዲስ ፀጉር እንዲበቅልም ይረዳል። አዘገጃጀቱም ቀይ ሽንኩርትን ፈይቶ ጭማቂውን ብቻ ማውጣት፣ ጭማቂውን ፀጉር ስር በመቀባት ለ30 ደቂቃ ማቆየትና በሻምፖ መታጠብ። ሽታውን ለማጥፋት ጥቂት የሎሚ ጭማቂ መጨመር ይቻላል። ሶስተኛው የሬት ጄል ነው። ሬት ለፀጉር ጤንነት ሁለገብ ጥቅም አለው። ጥቅሙም የራስ ቅልን pH ሌቭልን ያስተካክላል። የፀጉር ቀዳዳዎችን በቆሻሻ እንዳይደፈኑ ያደርጋል። እንዲሁም ፀጉርን ያለሰልሳል። አዘገጃጀቱ ትኩስ የሬት ጄል በመውሰድ ከፀጉር ስር እስከ ጫፍ መቀባት፣ ለ1 ሰዓት አቆይቶ መታጠብ። አራተኛው የሩዝ ውሃ። ይህ ዘዴ በእስያ ሀገራት ለዘመናት የቆየ ሚስጥር ነው። ጥቅሙ በውስጡ ኢኖሲቶል የተባለ ካርቦሃይድሬት ስላለው የተጎዳ ፀጉርን ይጠግናል። ፀጉሩ እንዲጠነክርና እንዲያንጸባርቅም ያደርጋል። አዘገጃጀቱም ሩዝን ዘብዝፎ ለ24 ሰዓት ማቆየት፣ ፈርማነንት እንዲሆን፣ ከዚያም ፀጉር በሻምፖ ታጥቦ እንደ መጨረሻ ማለቅለቂያ መጠቀም። አምስተኛውና ቀላሉ የራስ ቅልን ማሳጅ ማድረግ ነው። ይህ ምንም ወጪ የማይጠይቅ ግን እጅግ ውጤታማ መንገድ ነው። ጥቅሙም በየቀኑ ለ5 ደቂቃ ራስን በጣቶች ማሳጅ ማድረግ የደም ዝውውርን በመጨመር ንጥረ ነገሮች ወደ ፀጉር ስር እንዲደርሱ ያደርጋል። ማሳጅ ስታደርጉ እንደ የጉሊት ቅባት፣ ካስትር ኦይል ወይም የኮኮናት ቅባት ብትጠቀሙ ውጤቱ ይበልጥ ይፈጥናል። ቸል ማለት የሌለባችሁ ጉዳዮች ደግሞ ፀጉር የሚያድገው ከውስጥ ወደ ውጪ ነው። ፕሮቲን፣ ባዮቲን እና ብረት አይረን ያላቸውን ምግቦች መመገብ አስፈላጊ መሆኑን እንዳትዘነጉ። ሁለተኛው ደግሞ ተፈጥሯዊ ነገሮች ውጤት ለማሳየት ቢያንስ ከ1 እስከ 3 ወራት ሊወስዱ እንደሚችል መረዳትና በትዕግስት መጠበቅ። ማንኛውም ነገር ከመጠቀማችሁ በፊት ትንሽ ቆዳችሁ ላይ ሞክሩት። አለርጂ እንዳለባችሁ ማረጋገጥ እንደሌለባችሁ ማረጋገጥ ያስፈልጋል። እነዚህን ዘዴዎች በሳምንት 2-3 ጊዜ በመጠቀም የፀጉራችሁን ለውጥ ማየት ትችላላችሁ። እናንተ ተጠቅማችሁ ውጤት ያገኛችሁባቸውን ሌላ ዘዴ ካለ ኮሜንት ላይ አጋሩ። ሁለተኛው ደግሞ ጤናማ የፀጉር አያያዝ ስርዓት ነው። በሳምንት 1 ቀን ጥልቅ እንክብካቤ ማድረግ። ፀጉር በሳምንት 1 ጊዜ ልዩ እንክብካቤ ይፈልጋል። ሌላው የጥንቃቄ መልእክቴ ፀጉር ደርቆ እያለ ካበጠርከው በቀላሉ ይነቃቀላል ወይም ይነቃቀልብሻል። ሁል ጊዜ ትንሿ ወይም ቅባት በመርጨት እርጥብ ሲሆን ነው ማበጠር ያለባችሁ። ማበጠር ያለብህ ከጫፍ ጀምረ ወደ ላይ ወደ ስር በመሄድ መሆን አለበት። ይህም መቆላለፍን፣ መቆራረጥን ይቀንሳል። ቪዲዮ ከጠቀማችሁ ላይክ እና ሰብስክራይብ ማድረግ እንዳትረሱ።